እኛ የምናቀው በቅርበት ድንቁ ደያስ ከኦሮሚያ ክልል ባለስልጣናት መንግስት በላይ የኦሮሞ ህዝብ ምስኪን ደሃ ባለውለታ ነው። ይህን ሰውዬ በምን ሞራል ነው ኦሮሞን ሰረቀ፣ ኦሮሞን ዘረፈ፣ ኦሮሞን አጭበረበረ ልንለው አንችልም። የተለያዩ ችግሮች ሊኖሩ ይችላሉ። ማኔጅመንት ነው የሚያስተዳድረው። የድንቁ ኢንቨስትመንት ማለት አንድ ሀገር ማለት ነው። ከስሩ ያሉ ሰራተኞች አሉ። ሰራተኞች ሊያጭበረብሩ ይችላሉ። መጥፎ ነገር ሊሰሩ ይችላሉ። ሰውን ሊያሰቃዩ ይችላሉ። ድንቁ እንደ ግለሰብ አቋም የደሃዎች አባት ነው፣ እኔ ስለማቀው ማለት ነው። ኤችአይቪ ኤድስ ላይ መንግስት ዞር ብሎ በማያየው ሰዓት ህፃናቶች ያስተምር ነበረ። ድንቁ ደያስ ከኛ ተቀብሎ ሄደን በስልክ ለምነን ጋይ ድንቁ አንድ እናቷ የሞተችበት ልጅ ትምህርት ልናቋርጥ ፊዳ ገልቻ ረታ ትምብልቢላ ደም መስፍንጌስ አጭር ትእዛዝ ነው። ደም ይመዘገብ ሲስ የማናት ዶኩሜንት አላት በኤችአይቪ ሞተች ብሎ እንኳን አይጠይቀንም። ይሄን ሰው እውነቱን መሰክርለታለሁ። የፖለቲካ አመለካከታችሁን የፖለቲካ ጋርቤጃችሁን ወደዛ ይዛችሁት ሂዱ። አላሙዲን እኮ ከኦሮሚያ ክልል ወርቅ ዘርፎ የሚያለማው ሌላ ቦታ ነው የነበረው። ድንቁ ደያስ ከኦሮሞ ሰርቆ ኦሮሞን እንጂ የረዳው ቢሰርቅ መቀሌ ወስዶ ወይም ሱዝ ባንክ ወስዶ ወይም ውጪ እኮ ብሩን አላጠራቀመም። ምን አደረገው? ለአንድ እንጀራው ድንቁ ደያስ የአባቱ ውርስ ብቻ ይበቃው ነበር። የአባቱ ሀብት ብር ሲቀየር አዳማ ላይ የብር ለውጥ በነበረ ጊዜ የድንቁ ደያስ አባት ሀብት እኮ አንድ ቀን ሙሉ አዳማ የኢትዮጵያ ንግድ ባንክ ተዘግቶ ሲቆጠር የዋለ የመሰረቱ የሀብታም ልጅ ነው። በቂጣ ያደገ ልጅ ሳይሆን አሬራ እየጠጣ የቅንጡ ቤተሰብ ልጅ ነው ድንቁ ደያስ። ቂጣ አሮበት በአጋጣሚ ሀብት ያገኘ ሰው አይደለም። የባላባት ልጅ ነው፣ የንጉስ ልጅ ነው የነበረው ድንቁ ደያስ።